መሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ሀብተ ማርያም ዘገብረ ባህዱ መጽሐፈ ስንክሳር ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው ክብሩ ይደረግልና ከስንክሳር በሚባል መጽሐፍ የተደረገው የአባታችን የአቡነ ሀብተ ማርያም ተአምሬ ነው። በአባታችን በአቡነ ሀብተ ማርያም ቤተ ክርስቲያን ውስጥ ስንክሳር የሚባል መጽሐፍ ነበር። ይህንንም ስንክሳር ግንቦት 10 ቀን 1989 ዓመተ ምህረት ሁለት ዲያቆናት ሰርቀው አዲስ አበባ ወስደው ስለሸጡት ከቦታው ታጣና የቤተ ክርስቲያን አገልጋዮች የሚሆኑ ካህናት ሁሉ ታሰሩ። ይህንንም ዲያቆናት መላልሰው ስለመረመሩት አላወቁትም ብሎ ስለ ካደ ወዲያውኑ አልቆየም። በአባታችን በአቡነ ሀብተ ማርያም ተአምር አልቆየም፣ ፈጥኖ ተቀሰፈ። ሁለተኛም ዲያቆን ለማሳሰር ወደ ዳኛ ሲወስዱት ከወታደሮቹ አምልጦ ሲሮጥ በታላቅ ገደል ወደቀ። ይኸውም ገደል በሰው ክንድ 180 የሚሆን ነው። እርዝመቱ ይህን ያህል ሲሆን ሳይሞት አካሉ ሳይነካ ሳይጎዳ በሕይወት ተገኝቷል። ሙቶ ቢሆን መጽሐፉ እንደ ጠፋ ይቀር ነበር። ይህም ተአምር የተደረገው በአባታችን በአቡነ ሀብተ ማርያም ስልጣን ነው። ከዚህም በኋላ ወደ ዳኛ ሲወስዱት ከመገረፉ አስቀድሞ የሸጠለትን ሰው ተናገረ። ከዚያም ቀጥሎ መርቶ ወስዶ የገዛውን ሰው አሳየ። የገዛውንም ሰው ቢጠይቁት እውነት ነው የኔ ገንዘብ ነው ብሎ ስለ ሸጠልኝ ገዝቻለሁ ብሎ አምኗል። ከዚህም በኋላ የገዛውን ሰርቆ የሸጠውም በአንድነት የደብረ ሊባኖስ ከተማ በምትባለው በደብረ ጽጌ ታሰሩና ከብዙ ምርምር በኋላ በአባታችን በአቡነ ሀብተ ማርያም ተአምር ስንክሳር የሚባለው መጽሐፍ ስለተገኘ ገዢው በዋስ ተለቋል። ሻጩ ግን ከሀገር ጠፍቷል። ይህ ስንክሳር የተባለ መጽሐፍ ከጠፋ በስድስተኛው ወር በአባታችን ከአቡነ ሀብተ ማርያም ተአምር የተነሳ በብዙ ስራ ተገኝቶ ተመልሶ ወደ ቤተ ክርስቲያኑ ገብቷል። በወዳጁ በአባታችን በአቡነ ሀብተ ማርያም ስልጣን ይህን ተአምር ስላደረገ እግዚአብሔር ክብር ምስጋና ይግባውና ልመናው ክብሩ ለዘላለም ይደርብን። እኛንም ከጽዋቶ መከራ ፈጥኖ ይጠብቀን። የአባታችን የአቡነ ሀብተ ማርያም ረድኤት በረከት አማላጅነት ጠባቂነት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።